ሰላም ሰላም ፋሚሊ እንዴት ናቸው? በዛሬ ቪዲዮ እዚህ አፕ ላይ እርግጠኛ እንድትሆኑበት ሁላችሁም እንድትጀምሩበት ብዬ ያው ዊዝድሮ እያደረኩ አሳያችኋለሁ ማለት ነው። እንዴት ዊዝድሮ እንደምታደርጉም በዛው አሳያችኋለሁ። እንዴት አካውንት እንደምትከፍቱ የተለያዩ ነገሮች አስረዳችኋለሁ ማለት ነው። የአፕሊኬሽኑን ሊንክ ከማውረዳችሁ በፊት ማወቅ ያለባችሁ ነገሮች የተለያዩ ነገሮችም ነግራችኋለሁ ማለት ነው። አሁን ዊዝድሮ እንዴት እንደምታደርግ ላሳያችሁ። መጀመሪያ ዊዝድሮን አዋልኩት። ከዛ በኋላ እዚች ጋር ከኮሜርሻል ባንክ ወይም ከንግድ ባንክ አገናኝቼዋለሁ ማለት ነው። ከዛ $10 ነው መውጣት የሚቻለው ወይም 100,000 ፖይንት ማለት ነው። ከዛ $10 ብዬ ጽፋለሁ ማለት ነው እዚህ ላይ። ከዛ ሰብሚት እለዋለሁ ማለት ነው። በጣም ምርጥ የሆነ አፕሊኬሽን ነው። ልክ $10 እንትን ስትሞሉ በፈለጋችሁበት ሰዓት ማውጣት ትችላላችሁ ማለት ነው። እዚህ አፕ ላይ ደስ የሚለው ነገር ይሄኛው ነው። ኮንፊርም አልኩት። ከዛ የራሴን ሴኩሪቲ ፓስወርድ አስገባለሁ ማለት ነው። ከዛ ካስገባው በኋላ ቼክ ፎር ዲቴል የምትለውን አንዴ እነካታለሁ። ያው እንደምታዩት 1563 ብር ገብቶልኛል ማለት ነው። የእንትኑን የሚያስተላልፍበትን ስለሚቆርጥ ነው 9.77 ያለው ትክክለኛው ግን 1563 ብር ገብቶልኛል ማለት ነው። አሁን በሜሴጅም ሲገባልኝ ያሳያቸዋለሁ። እንደምታዩት 1097,000 ፖይንት ነው የሚሆነው። ትንሽ ወደ 3000 አካባቢ ፖይንት ቀንሶብኛል ማለት ነው። ምክንያቱም ሲያስተላልፍ ሪቻርጅ የሚያደርገው ወይም ለማስተላለፍ የሚቆርጠው እንትን አለ፣ ለዛ ነው ይሄኛውን የቆረጠብኝ ማለት ነው። ስለዚህ ሁላችሁም እንድትጀምሩት ብዬ ነው። እንደምታዩት ከስር የራሴን ስሜን ምናምን ሁሉም ነገር ሞልቼ ነው እንትን ያለኝ ማለት ነው። እንደምታዩት ካስተላለፈ በኋላ 00 ነው የሚለው። ትክክለኛ አፕሊኬሽን ሁላችሁም መጀመር ያለባችሁ ማለት ነው። ይሄኛውን አፕሊኬሽን አንድም ሰው ሊያመልጠው አይገባም። እንደምታዩት ሲስተም ሜሴጅ ላይም ገብቶልኛል ማለት ነው። ትንሽ አሁን እስከሚገባልኝ ቆይና አሳያችኋለሁ ማለት ነው ሲገባልኝ። ፋሚሊ እንደምታዩት ያው ሜሴጅ ገብቶልኛል ማለት ነው። አሁን ዊዝድሮ ያደረኩት እንትን ያው ገብቶልኛል 1563 ብር ገብቶልኛል ማለት ነው። ያው ሜሴጅ ውስጥም ገብቼ ላሳያችሁ። ያው ሜሴጅ ውስጥም ለበለጠ መረጃ እንድትረጋገጡበት ላሳያችሁ ማለት ነው። አሁን አካባቢ ነው የገባልኝ። ልክ ዊዝድሮ እንዳደረኩት አሁን ገባልኝ ማለት ነው። እንደምታዩት 1563 ብር ገብቶልኛል ማለት ነው። ስለዚህ ሁላችሁም ይሄኛውን እንደ እርግጠኛ ከሆናችሁበት እርግጠኛ እንድትሆኑበት ሁላችሁም እንድትጀምሩበት አስቤ ነው ይሄኛውን ዊዝድሮ ሳደርግ ያሳየኋችሁ ማለት ነው። ስለዚህ ሁላችሁም ጀምሩት። ይሄ ትክክለኛ ከፋይ አፕሊኬሽን ነው። ይኸው 1563 ብር አሁን ይገባልኝ። ይኸው 12 ሰዓት ከ7 ማለት ነው። እንደምታዩት አሁንም በ3 ደቂቃ ውስጥ ነው። አሁን ወዲያውን ይገባልኝ ማለት ነው። ስለዚህ ሁላችሁም ጀምሩት እንዳያመልጣችሁ። እንደምታዩት አፕሊኬሽኑ ላይ ዊዝድሮ ሰክሰስፉል ብሎኛል ማለት ነው። ዊዝድሮ አድርጌያለሁ ማለት ነው። ያው እንደምታዩት ገብቶልኛል። ስለዚህ ሁላችሁም ጀምሩት ማለት ነው። ይሄኛውን አፕሊኬሽን ሁላችሁም እንድትጀምሩት ነው ይሄኛው ቪዲዮ ያዘጋጀሁት ማለት ነው። ስለዚህ ሁላችሁም እንዳያመልጣችሁ ይሄን አፕሊኬሽን ጀምሩት ማለት ነው። እንደምታዩት ይኸው 1563 ነው ዊዝድሮ ያደረኩት። እዚች ጋርም ላሳያችሁ። እዚህ ጋር ሜሴጅ ላይም 1563 ብር ነው የሚለው። ትክክለኛ ነው፣ ውሸት ምናምን እንዳይመስላችሁ። ኤዲቲንግ ምናምን ሳይሆን ትክክለኛ ነው። አሁን ያሳየኋችሁ ዊዝድሮ አፕሊኬሽን ላይ ዊዝድሮ የተደረገውና ሜሴጅ ላይ የሚገባልኝ ራሱ ነው ማለት ነው። 1563 ብር ማለት ነው። ያው አፕሊኬሽኑ ላይ ማሳያችኋለሁ። ያው ሲቪ ላይ ልግባ። ያው እንደምታዩት 1563 ብር ነው ራሱ ነው ማለት ነው። ስለዚህ ሁላችሁም ጀምሩት። በአሁኑ መልኩ ዊዝድሮ አድርገናል ማለት ነው። ደግሞ እንዴት አድርጋችሁ የአፕሊኬሽኑ ሊንክ እንዴት እንደምታገኙና እንዴት አድርጋችሁ እዚህ አፕሊኬሽን ላይ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ለሴቶች ነው ይሄኛው። አሁን የአፕሊኬሽኑ ሊንክ አሁን ዝም ብዬ ቦታውን ነው ማሳያችሁ፣ እንዳታወርዱት። ከዛ በፊት ቪዲዮ ለሴቶች ብዬ እመለከዋለሁ። እሱን በደንብ ማየት አለባችሁ። እሱን በደንብ ካያችሁ በኋላ ነው ስለዚህ አፕሊኬሽን ካወቃችሁ በኋላ ነው አፕሊኬሽን ማውረድ ያለባችሁ ማለት ነው። እንዳትቆጩ፣ ብዙ ነገር አለው ስለ ቪዲዮ ላይ በደንብ ታዩታላችሁ። እንትኑን ቪዲዮውን በደንብ ካያችሁ በኋላ አፕሊኬሽን ሊንክ አፕ ሊንክ የሚለውን እንዴት ተነኩታላችሁ። ይሄኛው እነዚህ እንትኖች ናቸው። እነዚህ ሁለቶቹ
አፕ ሊንክ የሚሉት እነዚህ አፕሊኬሽን ሊንክ ናቸው። አንዱን እምቢ ካላችሁ በአንዱ እምቢ ካላችሁ በአንዱ ማለት ነው። ይሄኛው ደግሞ ቴሌግራም ቻናሌ ነው። እሱንም ጆይን ብላችሁ የተለያዩ አዳዲሶች ስለዚህ አፕሊኬሽን መረጃ ሲለቀቅ የምታገኙበት ነው። ግሩፑ ደግሞ ያልገባችሁን ነገር የምትጠይቁበት በማንኛውም ሰዓት ክፍት ነው። ይሄኛውን መጠየቅ ትችላላችሁ ማለት ነው። አፕሊኬሽኑ ሊንክ ከማውረዳችሁ በፊት መጀመሪያ ስለዚህ አፕሊኬሽን እንዴት አድርጋችሁ እንደምትሰሩ ላስረዳችሁ እና አፕሊኬሽኑን በኋላ ነው ማውረድ ያለባችሁ። አሁን ይገባችኋል ለምን አፕሊኬሽኑ እንዳታወርዱት እንዳልኳችሁ ማለት ነው። ስለዚህ አሁን ወደ እንትኑ እንግባና መጀመሪያ ምን ማድረግ አለባችሁ? አንድ ቴሌግራም ላይ ትሄዱና ኤጀንት ኢስማኤል ብላችሁ ሰርች ታደርጋላችሁ በስሞል ማለት ነው። ኤጀንት ኢስማኤል ላይ እንደምታዩት ኤጀንት ESMAEL ብላችሁ አንዴ ሰርች ታደርጉታላችሁ። ከዛ እንዲመጣላችኋል ማለት ነው። ከዛ እንዲህ ከመጣላችሁ በኋላ ምን እንደምታደርጉት እዚች ጋር አንዴ ትነኩትና ከዛ እንደ ወደ ከፍ ታደርጉትና እችን 3 ነጠብጣብ ትነኳትና 3 ነጠብጣብ አንዴ ትነኳትና ሴቭ ቱ ጋላሪ ትሉታላችሁ። ከዛ ፎቶ ሴቭ ሆነ ማለት ነው። ከዛ ቀጥታ ምንድነው የምታደርጉት? ወደ አፕሊኬሽኑ አንዴ ትሄዱና እንደነገርኳችሁ አፕሊኬሽኑ እንዳታወርዱት ብያችኋለሁ። በደንብ ካያችሁ በኋላ የአሁኑ ቦታ ሄዳችሁ ነው የምታወርዱት ማለት ነው። ልክ እንዲመጣላችኋል እኔ በላኩላችሁ ሊንክ መጀመሪያ ቪዲዮውን በደንብ ይዩት። ስለዚህ መጀመሪያ ምንድነው የምታደርጉት? ሎግኢን ዊዝ ጎግል የሚለውን እንዲትነኩና አክሰፕት ታደርጋላችሁ። ከዛ ትንሽ ሎድ እስከሚያደርግ እንዴት ጠብቁታላችሁ። ከዛ ከዚህ በፊት ያልተከፈተበትን አንድ የፈለጋችሁትን አንዴ ትመርጣላችሁ። ከዛ በኋላ አግሪ ኤንድ ሼር የምትለዋን እንዴት ትነኩታላችሁ። ከዛ እንደምታዩት እንደዚህ ይመጣላችኋል። ፕሮፋይል የሚለውን እንዴት ትነኩታላችሁ። እዚች ጋር እንዴት ትነኩትና እዚች ጋር ይሄኛውን የአሁን ሴቭ ያደረጋችሁትን አንዴ እዚች ጋር ትነኩትና ራይት የምትለዋን እንዴት ትነካላችሁ ከስር። ከዛ እንዴት ታደርጋላችሁ ማለት ነው። ይሄኛውን ለምንድነው የምታደርጉት ያልኳችሁ የኔ ልጆች እንደሆናችሁ አሁን ለምሳሌ በኋላ አስረዳችኋለሁ የዚህኛውን ምክንያት ግን አድርጉት። ይሄኛውን በአሁኑ ቦታ ሴቭ ታደርጉትና ከዛ እዚች ጋር የፈለጋችሁትን ስም ትሰጣላችሁ። ከዛ እዚች ጋር የተወለዳችሁበትን ቀን ከ18 ዓመት በላይ መሆን አለበት። ከዛ ይሄን ታስተካክላላችሁ ማለት ነው። ከዛ በኋላ ትክክለኛ ሀገራችሁን ትመርጣላችሁ ይሄኛውን። ከዛ በኋላ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ማለት ነው። አሁን እኔ የማሳያችሁ በዚህ ቪዲዮ በሴቶች ነው። ቀጣይ በወንዶች ሰርችላችኋለሁ ገብታችሁ ማየት ትችላላችሁ እሱን። ከዛ እኔ አሁን በሴት ስለማያሳያችሁ ፊሜል የምትለዋን እንዴት ትነኩታላችሁ። ወንዶች ከሆናችሁ ቀጣይ ቪዲዮ ስራላችኋለሁ። ከዛ እዚች ጋር ኢንቫይተር አይዲ የሚለውን እንዴት ትነኩታላችሁ። ከዛ አሁን የምነግራችሁን ቁጥር ታስገባላችሁ ማለት ነው። 59 22 73 51 ከዛ ራይት ትሉትና ይኸው 59 22 73 51 ከዛ ሰብሚት ትሉታላችሁ። ከዛ እንዲህ አፕሊኬሽኑን ይከፍትላችኋል ማለት ነው። አፕሊኬሽኑ እንዲህ ከከፈተላችሁ በኋላ ቀጥታ ምንድነው ማድረግ ያለባችሁ? ሴቶች ከሆናችሁ ለዚህ ነው አፕሊኬሽኑ እንዳታወርዱት ያልኳችሁ። ምክንያቱ ምንድነው? ለምሳሌ እዚች ጋር እንዴት ትነኩታላችሁ። በዚህ ቪዲዮ ሙሉ ማብራሪያ ታገኛላችሁ። አፕሊኬሽኑ እንዳታወርዱት ልክ ይህን ቪዲዮ በደንብ ከተረዳችሁት በኋላ ነው አፕሊኬሽኑን ማውረድ ያለባችሁ ማለት ነው። ስለዚህ አሁን ምንድነው የምታደርጉት? የፊት አሻራ መስጠት ያለባችሁ። ልክ እንደገባችሁ የዩቲኤች የምትሏን እንዴት ትነኩታላችሁ። ከዛ ጎ የምትሏን እንዴት ትነኩታላችሁ። ከዛ እንዲያመጣላችኋል ስታርት ቱ ሰርቲፋይ የምትሏን እንዴት ትነኳትና የፊት አሻራ ትሰጣላችሁ ማለት ነው። የፊት አሻራ የምትሰጡበት ቦታ ኪፕ ኢነፍ ላይት እንዲህ በቂ የሆነ ብርሃን ማግኘት አለበት። እንዲህ ከቨር መኖር የለበትም። ከ18 ዓመት በታች ከሆናችሁ ስለማይሰማችሁ ይሄ ማድረግ የለባችሁ ማለት ነው። ስለዚህ ስታርት ቱ ሰርቲፋይ እንዲህ የምትሏን ትነኳትና ፊታችሁን አሻራ ትሰጣላችሁ ማለት ነው። አሁን ከዚህ በፊት ስለከፈትኩበት እምቢ ነው የሚለኝ፣ ምክንያቱም ከዚህ በፊት ስለተከፈተበት ማለት ነው። ስለዚህ አዲስ ከሆናችሁ ምንም አይላችሁም። እንደዚህ ያው የሰው ቅርጽ ያለችበት እስከ ጆሮ ምልክት ድረስ ታደርጋላችሁ ማለት ነው። ከዛ የምትታዩ ማለት ነው እንዲህ እስከምትዞር ድረስ በቀጠላችሁ ትንሽ እንዲህ እንድትንቀሳቀስ ነው። አሁን ከዚህ በፊት ስለተከፈተበት እንደምታዩት ኤጀንት ኢስማኤል በሚባል ልጅ ተከፍቶበታል የሚለኘው እንደምታዩት ካያችሁ ኤጀንት ኢስማኤል በሚባል ልጅ ተከፍቶበታል። አይዲዮ ይሄኛው ነው። ስለዚህ ተከፍቶበታል ነው የሚለኝ። ስለዚህ እናንተን እሺ ነው የሚላችሁ ወይ 30 ደቂቃ ጠብቁ ይላችሁና ወዲያው ሰክሰስፉል ይላችኋል ማለት ነው።
ሴቶች ከሆናችሁ ማለት ነው። ከዛ ምንድነው የምታደርጉት? ከዚህ ትወጡና እንዴ ኢመርጀንሲ የምትለዋን እንዴት ትነኩታላችሁ? ከዛ እዚች ጋር ፕሊስ ኢንተር ኤጀንት አይዲ የሚለውን እንዴት ትነኩታላችሁ? ከዛ አሁን የምነግራችሁን ቁጥር ሳትሳሰቱ 59 22 73 73 51 ብላችሁ ታስገባላችሁ። ከዛ ፕሊስ ኢንተር ኤጀንት አይዲ የሚለውን እንዴት ትነኩታላችሁ? ኮንፊርም ትሉታላችሁ። እንደምታዩት ኤጀንት ኢስማኤል ነው የሚለው። ይህን ካረጋገጣችሁ በኋላ እንዲህ ኮንግራጁሌሽን ይላችኋል። ከስር የኛውን መቼም እንዳትነኩት ማለት ነው። ይህን ከነካችሁ ይቀጣችኋል። ከዛ ከዚህ ትወጡና ሴቶች ከሆናችሁ ምን ማድረግ አለባችሁ? ቀጥታ ማለት ነው ላይቭ መግባት አለባችሁ። ላይቭ ከመግባታችሁ ደግሞ በፊት ማወቅ ያለባችሁ ነገሮች አሉ። አሁን ለምሳሌ ላይቭ የሚለውን ከነካችሁ በኋላ መጀመሪያ የፊት አሻራና ኤጀንት አይዲ መሙላት አለባችሁ። ቀጥታ ማታ በኢትዮጵያ አቆጣጠር ማታ 1 ሰዓት ሳይል በፊት ዌልከም ሪዋርድ አለው ይሄ አፕሊኬሽን ማለት ነው። እንኳን ደህና መጣችሁ ይላችኋል ለሴቶች ማለት ነው። ዌልከም ሪዋርድ አለው። ስለዚህ ለሳምንት የመጀመሪያ ቀን ልክ አዲስ እንደሆኑ ወዲያው መግባት አለባቸው። ለ3 ሰዓት ነው የሚሰሩት የመጀመሪያ ቀን። ከዛ በኋላ 6 ቀኑን መጀመሪያ ለ7 ቀን ነው የሚሰሩት ዌልከም ሪዋርዱ ማለት ነው። የመጀመሪያ ቀን 3 ሰዓት ከዛ በኋላ ያለው 6 ቀኑን ደግሞ 2 ሰዓት ነው የሚሰሩት ማለት ነው። ስለዚህ በደንብ ጠንክረው መስራት አለባቸው። የራሱ ሆነ ላይቭ ሩል አለው። ያ ማለት ምን ማለት ነው? ልክ ላይቭ ከገቡ በኋላ ማድረግ የሌለባቸው ነገሮች አሉ። ፊታቸው በደንብ መታየት አለበት። እንደገና ልጆች መግባት የለባቸውም እነሱ ላይቭ ሲሰሩ። ስለታማ ነገሮች መታየት የለባቸውም። በቃ ኖርማል ከእንትኑ መውጣት አይቻልም። እንዲህ ከካሜራ መውጣት አይቻልም። ቁጭ ብለው መስራት የለባቸው። ኔትወርካቸው አሪፍ በሆነበት ሰዓት ማታ ባይሆን ይመረጣል። ይሄ ነገር መስራት ያለባቸው ሰዓት በቀን ቢሆን አሪፍ ነው። ለመጀመሪያ ቀን ለ3 ሰዓት ከዛ በኋላ ያለውን ለ2 ሰዓት ነው የሚሰሩት ማለት ነው። ከዛ በኋላ ከ7 ቀን በኋላ አንድ ሰዓት ነው የሚሰሩት። ይሄኛው ዌልከም ሪዋርድ ስለሆነ ለ7 ቀን እንኳን ደህና መጣችሁ ብሎ በደንብ የሚሰሩ ከሆነ የፕላትፎርሙ ሩል ጠብቀው በደንብ የሚሰሩ ከሆነ 70,000 ፖይንት ይሰጣቸዋል። $7 ማለት ነው። ከዛ አንድ ልጅ ኢንቫይት አድርጎ መውጣት ይችላሉ ማለት ነው። እዚህ ቀጣይ ምንድነው ማድረግ ያለባቸው? አንዴ ይሄኛውን ይነኩና ሰርች ያደርጉታል ማለት ነው። የኔን አይዲ 59 22 73 51 ብለው ሰርች ያደርጋሉ። ከዛ አንዴ ኤጀንት ኢስማኤል ብሎ ያመጣላችኋል። አንዴ ትነኩታላችሁ ማለት ነው። እዚች ጋር ይሄኛው ምንድነው የሚላችሁ? 24 ሚኒት ሄጎ እኔ ላይቭ በመሆንበት ሰዓት ሁሌ ከ8 ሰዓት ጀምሮ ከ8 ሰዓት ተኩል ጀምሮ እስከ 9 ተኩል ስላለው እቺን የነካችሁ መምጣት ትችላላችሁ ማለት ነው። ያልገባችሁ ነገር የመጠየቅ መብት አላችሁ። ማታም ከ1 ሰዓት ጀምሮ እስከ 3 ሰዓት ስላለን እቺኛዋን የነካችሁ መታችሁ ያልገባችሁ ነገር መጠየቅ ትችላላችሁ ማለት ነው። ያልገባችኛዋን ፎሎ ምትሏን እንዴት ነኩታላችሁ? ኖቲፊኬሽን ደርሳችኋል እኔ ላይቭ ወይም ፓርቲ ስገባ ማለት ነው። እቺኛዋን መንካት አለባችሁ። ያልገባችሁንም እዚህ ሴይ ሄሎ ምትሏን ነክታችሁ መጠየቅ ትችላላችሁ። እዚች ጋር ደግሞ ላይቭ ወይም የሚል ነገር አለ። እሱን ነክታችሁ ያልገባችሁ ነገር መታችሁ መጠየቅ ትችላላችሁ። ወይ ደግሞ አሁን ፎሎ ካረጋችሁኝ በኋላ እዚች ጋር እኔ ላይቭ ወይም ፓርቲ ስኖር እዚች ጋር ኢስማኤል ምናምን ብሎ ይመጣላችኋል። እሱን ነክታችሁ ያልገባችሁ ነገር መፍታችሁን መጠየቅ ከ8 ሰዓት ተኩል እስከ 9 ተኩል ስላለው እዚህ ጋር የምትመጣዋን የነካችሁ መጣት ትችላላችሁ ማለት ነው። ከ8 ሰዓት እስከ 9 ተኩል ማታ ደግሞ ከ1 ሰዓት እስከ 3 ሰዓት ስላለው የዛኝንም መጣችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ሙሉ ነገር መጠየቅ ትችላላችሁ ማለት ነው። ያልገባችሁን ነገር መብታችሁ ነው። ሌላኛው ደግሞ ምንድነው? ላይቭ እንዴት አድርጋችሁ እንደምትገቡ አሁን አሳያችኋለሁ ማለት ነው። ላይቭ እንዴት አድርጋችሁ እንደምትሰሩ ይሄን ቪዲዮ በደንብ ካያችሁ በኋላ ነው አፕሊኬሽኑን ማውረድ ያለባችሁ ወይም መስራት ያለባችሁ። ስለዚህ አሁን ላይቭ እንዴት አድርጋችሁ መግባት እንዳለባችሁ ላሳያችሁ። እስካሁን እንዲህ ከነገርኳችሁ አሁን ደግሞ እንዴት አድርጋችሁ ላይቭ እንዴት እንደምትገቡና ላይቭ ከመግባታችሁ በፊት የራሱ የሆነ ሩል አለው። እሱን ነግራችኋለሁ። ከዛ በፊት አሁን ለምሳሌ እንዴት አድርጋችሁ ላይቭ እንደምትገቡ ላሳያችሁ። መጀመሪያ ላይቭ የሚለውን እንዴት ነኩታላችሁ? ከስር ያለችው አንቺኛዋ ማለት ነው። ላይቭ የሚለውን እንዴት ነኩታላችሁ? ላይቭ የሚለውን እንዲህ ከነካችሁ በኋላ እንዲያመጣላችኋል። እዚች ጋር ምንድነው የምታደርጉት? እቺኛው የራሳችሁን ፎቶ ታስገባላችሁ። እዚች ጋር እንደ ርዕስ ትመርጣላችሁ። እቺኛውን የፈለጋችሁትን እንዲህ ትመርጡና ላይቭ የሚለው ባላችሁ ከስር ያለውን ማለት ነው። እቺኛዋን ጎ ላይቭ ነኩታላችሁ። ጎ ላይቭ የሚለውን ከነካችሁት በኋላ እንደምታደርጉት አሁን እኔ እንትን ስታክ ስላለበት ነው ስልኬ። ልክ እንደ እኔ እንደምታዩኝ እንደዚህ ነው አድርጋችሁ የምትገቡት ማለት ነው።
ባክግራውንዳችሁ ንጹህ መሆን አለበት። አሁን እኔ ፍራሽ እና አልጋ ይታያል እንደዚህ አይነት ነገር መሆን የለበትም ሊቀጣችሁ ይችላል። ከኋላችሁ ጀርባችሁ ነጭ ቢሆን ተመራጭ ነው። ነጭ ብቻ የሚታይበት ማለት ነው። ስለዚህ አሁን እንዲህ ላይቭ ከገባችሁ የሌለባችሁ ነገሮች ልንገራችሁ። ዋና ዋና የሚባሉት 7 ናቸው። ማድረግ የሌለባችሁ ላይቭ ከገባችሁ በኋላ ካሜራ መውጣት የለባችሁም። አንደኛው ዋነኛው መውጣት የለባችሁም። እንዲህ ላይቭ ከገባችሁ በኋላ በማንኛውም መልኩ ቢሆን ባችሁም ከካሜራ ማለት ነው። ሌላኛው ደግሞ ወይም ሌላ የሆነ ልጆች ሌላ ሰው መግባት የለበትም ከእናንተ ውጪ። ሌላኛው ደግሞ ብርሃናማ ወይም ፊታችሁ በደንብ የሚታይበት ቦታ ሆናችሁ ነው ላይቭ መግባት ያለባችሁ። ሌላኛው ደግሞ ስለታማ ነገር መያዝ አይቻልም። ቢላው የተለያዩ ነገሮችን መያዝ አይቻልም። ሌላኛው ደግሞ አቋርጣችሁ መውጣት የለባችሁም። ምናልባት ግዴታ ከሆነ እንጂ ባታቋርጡ ይመረጣል ሊቀጣችሁ። ሌላኛው ደግሞ ባክግራውንዳችሁ ንጹህ መሆን አለበት እንደነገርኳችሁ። ሌላኛው ደግሞ አላስፈላጊ ነገር መታየት የለበትም። የጡት ምናምን የተለያየ ነገር እንደዚህ አይነት ነገር መታየት የለበትም ይቀጣችኋል። ስለዚህ እነዚህ ዋና ዋና ነገሮች ናቸው እነዚህ ማለት ነው። እነዚህን ካረጋችሁ ምንም ሊቀጣችሁ አይችልም። እነዚህ ዋና ዋናውን 7 የነገርኳችሁን እነዚህን ማድረግ የለባችሁም ማለት ነው። አሁን የነገርኳችሁ እነዚህ ዋና ዋና የሚባሉ ናቸው። እነዚህን አሁን የነገርኳችሁ ነገሮች ካደረጋችሁ ሙሉ ለሙሉ ታገኛላችሁ ማለት ነው ሪዋርዱን። ምናልባት ደግሞ እንዲህ ቀን ቀን የማይመቻችሁ ተማሪ ወይም የሆነ ነገር ከሆናችሁ ስራ ቀን ቀን የምትሰሩ ከሆነ ማታ ማታ መስራት ትችላላችሁ። ማታ ማታ እንደነገርኳችሁ ቀን ቀንም ብትሰሩ ለ3 ሰዓት ነው። እስከ 3 ሰዓት ነው የምትሰሩት። 1 ሰዓት ከመሆኑ በፊት ለ3 ሰዓት ነው የምትሰሩት። የመጀመሪያ ቀን ስለሆነ ማለት ነው ለ3 ሰዓት። በኋላ የሚመቻችሁ ቀን ቀን ስራ ካለባችሁ ማታም ለ3 ሰዓት ነው የምትሰሩት ከ1 ሰዓት በኋላ ማለት ነው። ቀን ቀንም ከሆነ ከ1 ሰዓት በፊት ለ3 ሰዓት ነው የምትሰሩት የመጀመሪያ ቀን። ከዛ በኋላ የመጀመሪያውን ቀን ካለፋችሁ ሁለተኛውን ቀን 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 የሚመቻችሁ ከሆነ ለ2 ሰዓት ትሰራላችሁ ማለት ነው። ለሁለተኛውን ቀን ከ1 ሰዓት በፊት ለ2 ሰዓት ቀን ቀን ስራ ካለባችሁ ማታ ለ2 ሰዓት ነው የምትሰሩት ማለት ነው። አንድ ሰዓት ሳይሆን በፊት ነው ግን ቀን ቀን የምትሰሩ ከሆነ 1 ሰዓት ሳይሆን በፊት። ማታ ማታ የምትሰሩ ደግሞ 1 ሰዓት ከሆነ የምትሰሩት ማለት ነው። ግልጽ ይመስለኛል። የመጀመሪያ ቀን ለ3 ሰዓት ነው የምትሰሩት። ቀንም ተማሪ ከሆናችሁ ማታ ማታ እንደነገርኳችሁ ለ3 ሰዓት ነው የምትሰሩት የመጀመሪያ ቀን። ንጹህ ከሆናችሁ ደግሞ ምንም ነገር ስራ ከሌለባችሁ ቀን ቀንም ለ3 ሰዓት ነው የምትሰሩት ከመሆኑ በፊት። ያው ቀን ደግሞ ለ2 ሰዓት ነው የምትሰሩት 1 ሰዓት ከመሆኑ በፊት። ተማሪ ካልሆናችሁ 1 ሰዓት ከመሆኑ በፊት፣ ተማሪ ከሆናችሁ ደግሞ ከ1 ሰዓት በኋላ ለ2 ሰዓት ማለት ነው። ሌላውን ደግሞ ለ7 ቀን ነው የምትሰሩት እንደነገርኳችሁ። ዌልካም ሪዋርድ አለው። ከስር ያለችውን ነጠብጣብ ነክቷችሁ ነው የምትወስዱት ማለት ነው። ከስር ይታያል ብዬ አስባለሁ። ይሄ እንደሚታየው 4 ነጥቦች አሉ። እነሱን ነክታችሁ ነው የምትወስዱት ማለት ነው። ስልኬ ወስታክ ስላለበት ነው እንጂ ከስር 4 ነጥቦች አሉ። እሷን ትነኩና ሪዋርድ የሚል አለ እሱ ላይ ገብታችሁ ነው የምትወስዱት። ስለዚህ አሁን በነገርኳችሁ መስራት ትችላላችሁ። ቀን ቀን ስራ ካለባችሁ ማታ ማታ ትሰራላችሁ። ማታ ማታ ማይመቻችሁ ከሆነ ደግሞ ቀን ቀን ትሰራላችሁ ማለት ነው። እንደነገርኳችሁ የመጀመሪያ ቀን 3 ሰዓት ነው የምትሰሩት 1 ሰዓት ከመሆኑ በፊት። ተማሪ ከሆናችሁ ማታ ማታ ከ1 ሰዓት በኋላ ለ3 ሰዓት የመጀመሪያ ቀን ማለት ነው። ተማሪ ካልሆናችሁ ደግሞ ቀን ቀን 1 ሰዓት ከመሆኑ በፊት ለ3 ሰዓት። ከዛ በኋላ ያለውን የሁለተኛውን ቀን ደግሞ ተማሪ ካልሆናችሁ ከ1 ሰዓት ሳይሆን በፊት ትሰራላችሁ። ሆናችሁ ደግሞ ማታ ማታ ነው የምትሰሩት ማለት ነው። ከ1 ሰዓት በኋላ ልክ ከጨረሳችሁ በኋላ ከስር 4 ነጥቦች አሉ። እሷን ነክታችሁ ሪዋርድ ላይ ገብታችሁ እንደምትመለከቱት 5,000 ይሰጣችኋል ማለት ነው። 1 ሰዓት ቆዩ 5,000፣ 1 ሰዓት ቆዩ 5,000። በቀን ለመጀመሪያ ቀን የምትሰሩት 3 ሰዓት ነው ማለት ነው። ልክ ስትጨርሱ ኤክስ ነክታችሁ መውጣት ትችላላችሁ። ልክ ሰዓታችሁን ጨርሳችሁ ከወጣችሁ በኋላ ኤክስ ምልክቷን ነክታችሁ ከስር ሪዋርዳችሁ 4 ነጥቧን ነክታችሁ ካልተመቻችሁ ምንድነው የምታደርጉት? ራሷን አይከን ትነኳትና እቺ ሪዋርድ የምትል ነገር አለች። እሷን እንዴት ተነኩታላችሁ ማለት ነው። ሪዋርዳችሁን በቀን 10,000 ፖይንት ነው የምትቀበሉት። እሱ እንዴት አድርጋችሁ እንደምትቀበሉ የአሁኑን ሪዋርድ የሚለውን አንዴ ከነካችሁ በኋላ ሎድ እስከሚያደርግ ትጠብቁታላችሁ። ከዛ በኋላ እንዲህ ከመጣላችሁ በኋላ አሁን ለምሳሌ እኔን ጎ ነው የሚለኝ ምክንያቱም እኔ ወንድ ስለሆንኩኝ አልሰራሁኝም። እየሰራችሁ አሳያችሁ ነበር። አሁን ምንድን ነው የምታደርጉት? እንደነገርኳችሁ የላይቭ ሩሉን ጠብቃችሁ ነው የምትሰሩት። 1 ሰዓት ስትቆዩ 5,000፣ 1 ሰዓት ስትቆዩ 5,000 አድርጎ ነው የሚሰጣችሁ ማለት ነው። ስለዚህ 5,000 ይሰጣችኋል። ያው እንደምታዩት 2 ሰዓት ነው የምትቆዩት። የመጀመሪያ ቀን ስለሆነ ግን 3 ሰዓት ነው የምትሰሩት። የመጀመሪያ ቀን 3 ሰዓት፣ ከዛ በኋላ 2 ሰዓት ነው የምትሰሩት ማለት ነው ለ7 ቀን። ከዛ ይሄኛውን ሪሲቭ ትላላችሁ ማለት ነው። በስትክክል ሩሉን ጠበቃችሁ። ከካሜራ መውጣት የለባችሁም። የተለያዩ ነገሮች ማድረግ አይቻልም። ኮፍያ ምናምን የተለያየ ነገር ማድረግ አይቻልም። ኖርማል አድርጋችሁ ከካሜራ ሳትወጡ እንዲህ ቲቪ ምናምን የተለያዩ ነገሮች ሌላም ስልክ ካላችሁ ከካሜራ ሳትወጡ ሌላ ነገር መጠቀም ትችላላችሁ። ከካሜራ ግን መውጣት የለባችሁ። እንደዛ ካረጋችሁ 10,000 ፖይንት የሚሰጣችሁን 5,000 ስለሚያደርጉባችሁ የኛውን የትም አታገኙትም ይሄን እድል ማለት ነው።
ስለዚህ ይህን ጠንከር ብላችሁ መስራት ያለባችሁ። ምናልባት ያጋጠማችሁ ወይም ያልገባችሁ ነገር ካለ ምናምን ቴሌግራም ግሩፕ አለ ቅድም ያሳየኋችሁ ላይ ኤጀንት ኢስማኤል አንድ ብላችሁ ቴሌግራም ላይ ሰርች አድርጋችሁ መምጣት ትችላላችሁ ማለት ነው። ያልገባችሁ ነገር ወይም ደግሞ ሁሌ ከ8 ሰዓት ተኩል እስከ 9 ተኩል ስላለው በዛ ሰዓትም የመጣችሁ መጠየቅ ትችላላችሁ። ማታ ማታም ከ1 ሰዓት እስከ 3 ሰዓት አለው። ፎሎ አድርጋችሁኝ እኔ ጋር መምጣት ትችላላችሁ ማለት ነው። ማይ ፎሎዊንግ ላይ ገብታችሁ ያ ማለት ነው እዚች ጋር ቆይ ላሳያችሁ። ከዚህ ትወጡና እንዴ እዚህ የመጀመሪያ ቀን ትነካላችሁ። ፎሎ ያደረጋችሁት ሰዎች እዚህ ጋር ነው የሚቀመጡት። ፓርቲም ካሉ እችኛዋን እንዴት ነኳትና እችን ነክታችሁ እችን ትነኳትና እዚች ጋር ትመጣላችሁ ማለት ነው። እኔ ሁሌ ያለው ምናልባት ተማሪ ስለሆንኩኝ ነው እንጂ 24 ሰዓት ነበር ማስተምራችሁ። ስለዚህ እዚህ ላይቭ በመሆንበት ሰዓት እዚች ጋር የኔ ፎቶ አለ እሱን ነክታችሁ መምጣት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ቴሌግራም ግሩፕ ላይ ወይ ደግሞ በ0989419131 ላይ በቴሌግራም ሆነ በተለያዩ ነገሮች በቴሌግራም በኢሞ በዋትሳፕ በአፕሊኬሽኑ መታችሁ መጠየቅ ትችላላችሁ ማለት ነው። አፕሊኬሽኑን ደግሞ እንደነገርኳችሁ ስለዚህ አፕሊኬሽን ቪዲዮውን በደንብ ካያችሁት በኋላ ነው ማውረድ ያለባችሁ። ምክንያቱም ዝም ብላችሁ ካወረዳችሁት ቀኑ ያልፋችኋል። እንደነገርኳችሁ ልክ አፕሊኬሽኑን እንዳወረዳችሁት ቀጥታ ላይቭ መግባት አለባችሁ። የፊት አሻራ ኤጀንት አይዲ ከሞላችሁ በኋላ ላይቭ የሚለውን ነክታችሁ ቀጥታ ለ3 ሰዓት ነው የምትቀመጡት የመጀመሪያ ቀን። ከዛ በኋላ ለ2 ሰዓት ማለት ነው። የላይቭ ሩሉን ጠብቃችሁ ነው መስራት ያለባችሁ። ለዛ ነው አፕሊኬሽኑን ዝም ብላችሁ ማውረድ የለባችሁ። ማታ በኢትዮጵያ አቆጣጠር ማታ 1 ሰዓት ካለ ሌላ ቀን ነው። ለምሳሌ ልክ ዛሬ 12 ሰዓት ምንትን ማለት ነው። ልክ ማታ ሳይሆን 12 ሰዓት ብትጀምሩ 1 ሰዓት ብቻ ነው ያላችሁ። ስለዚህ 10,000 ፖይንት የሚሰጣችሁን 1,000 ፖይንት ነው የሚያደርግባችሁ። ምክንያቱም ሰዓታችሁን ጠብቃችሁ አልሰራችሁ ማለት ነው። 8 ሰዓት ብትጀምሩ 3 ሰዓት ብትቆዩ እስከ 11 ሰዓት አካባቢ ትጨርሳላችሁ። ስለዚህ 1 ሰዓት ሳይሆን ጨረሳችሁ ማለት ነው። ስለዚህ ይሄኛው አሪፍ ነገር ነው። ሰዓታችሁ እንትን ሳይል በስነ ስርዓት መስራት አለባችሁ። የአፕሊኬሽኑ ሊንክ እነዚህን ሁለቱን ተጠቅማችሁ ማውረድ ትችላላችሁ። አንዱ ካልሰራ አንዱ ካልሰራ በአንዱ እያደረጋችሁ መስራት ትችላላችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ዩቲዩብ ቻናላችንም ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት ጋብዛለሁ። ያልገባችሁ ነገር ካለ እንደነገርኳችሁ በቴሌግራም መጠየቅ ትችላላችሁ። ቴሌግራም ላይ ደግሞ አንድ ማድረግ ያለባችሁ ነገር ቴሌግራም ላይ እንድትገባላችሁ ወሳኝ ነገር ስላለ ነው። ምናልባት ላይቫችሁን ብትረሱ የተለያዩ ነገሮች ቢጋጥማችሁ ይሄኛውን 0989419131 ላይ ይሄኛውን በቴሌግራም ላይ ሀይ ትሉኝና የአሁኑ እንደነገርኳችሁ ምንድነው የምታደርጉልኝ? ኤጀንት አይዲያችሁንና ምንድነው የምታደርጉልኝ? የአሁኑ ቦታ ቴሌግራም ላይ ማለት ነው 0989419131 ላይ አሁን በትልኩልኝ ነገር አለ። እሱን ላሳያችሁ። እንዲህ ከከፈታችሁ በኋላ ከስርችኛዋ ያለች የአምስተኛዋ አይከን ማለት ነው በግራ በኩል መጨረሻ ላይ ያለችዋን እሷን ከነካችሁ በኋላ እንዳይመጣላችኋል። እችኛዋን ነው ስክሪንሻት ታደርጉትና ለኔ ትልኩልኛላችሁ ማለት ነው። እንዲህ ስክሪንሻት ታደርጉታላችሁ ማለት ነው። ይሄኛውን ስክሪንሻት አድርጋችሁ ለኔ ትልኩልኛላችሁ ማለት ነው። ይሄኛውን እንደምታዩት እንዲያርጋችሁ ትልኩልኛላችሁ በቴሌግራም ማለት ነው። በነገርኳችሁ በ0989419131 ላይ ስልኩ ቁጥራችሁንም በቴሌግራም ይሄኛውንም ስክሪንሻቱን በቴሌግራም ትልኩልኛላችሁ። የተለያዩ ነገሮች ሲፈጠሩባችሁ ላይቫችሁን በትረሱ የተለያዩ ነገሮችን ደውዬ ያሳውቃችሁ በቴሌግራም ያሁኑ ማድረግ እንዳትረሱ ማለት ነው። ያልገባችሁንም ቴሌግራም ላይ መጥታችሁ በማንኛውም ሰዓት እየደወላችሁ መጠየቅ ትችላላችሁ። አመሰግናለሁ ስላዳመጣችሁኝ። ያሁኑን ግን እንዳትረሱ፣ ላይቫችሁ እንዳይበላሽባችሁ በስነ ስርዓት መስራት አለባችሁ። ሩሉን በዚህ ቪዲዮ በደንብ ከተረዳችሁት በኋላ ነው አፕሊኬሽኑን ማውረድ ያለባችሁ። ስላዳመጣችሁኝ አመሰግናለሁ። ቻው ቻው።